ዘውትር እግዚአብሔርን እያመሰገኑ በቤተ መቅደስ ኖሩ። የሉቃስ ወንጌል ምዕራፍ 24 ቁጥር 53 ክርስቶስ ተንሥአ እሙታን መስክሩ እንጂ ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክርስቶስ በታላቅ ኃይልና ስልጣን ከሙታን መካከል ተለይቶ ተነሳ። በደሙ ሰንሰለት ዲያብሎስን አሰረው፣ አዳምንም ነፃ ወጣው። ከዚህ በኋላ ሰላም ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? በሰላም ያስመሸን አምላክ ማይመስገን፣ ሐዘን የሚያስረሳውን ድምፁን ሊያሰማን በቤቱ የሰበሰበን ማይመስገን፣ አሜን እግዚአብሔር ይመስገን ብለን እንድናመሰግነው አንደበታችንን ለምስጋና የከፈተ ከራቅንበት ያቀረበን ከተበተንበት የሰበሰበን የትናንትናውን ኃጢአታችንን በደላችንን ተመልክቶ ሳያጠፋን በቤቱ ሰብስቦ ይችን ዕለት ይችን ሰዓት ባርኮና ቀድሶ ሰጥቶ ሕያው የሆነውን ዘላለማዊ የሆነውን የሚያጽናናውን የሚያሳርፈውን ድምፁን እንድንሰማ የረዳን አምላክ ስሙ ለዘላለም የተመሰገነ ይሁን። ክብር ይሁን ለአምላካችን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም ስም ከፍ ያለና የተመሰገነ ይሁን። እንኳን ለዛሬዋ ዕለት በሰላምና በጤና አደረሳችሁ አደረሰን። ለዛሬ ያደረሰን ማን ነው? የእግዚአብሔር ልጆች የደረስነው በጉልበታችን አይደለም፣ መልካም ስለሆንን አይደለም፣ ጥሩ ስለሆንን አይደለም፣ አስተዋዮች ስለሆንን አይደለም። ብዙዎች በወጡበት ቀርተዋል፣ ብዙዎች በተኙበት አሸልበዋል። እነሱ በወጡበት የቀሩት፣ እነሱ በተኙበት ያሸለቡት ክፉ ስለሆኑ እኛ ደግ ስለሆንን አይደለም። ደጉ እግዚአብሔር ስለጠበቀን፣ ሩሩሁ እግዚአብሔር ስለራራልን፣ ቸሩ አምላካችን በፍቅር ስላየን ለዛሬ ደርሰናል። ክብርና ምስጋና ለአምላካችን ይሁን። አመስግኑት። ክብር ይግባው ለአምላካችን። ለጥቂት ደቂቃ የእግዚአብሔርን ቃል እንማማራለን። በእውነት ዝማሬው ቢቀጥል እኔ ደስ እያለኝ ነበረ። ዛሬ የምስጋና ቀን ነው። ይልቁንም ከዕርገት በኋላ ያለው ጊዜ ሐዋርያት ቅድም በመግቢያችን ላይ እንዳነሳ ነው ዘውትር እግዚአብሔርን እያመሰገኑ በመቅደስ ኖሩ ተብሎ የተጻፈበት ይህ ቃል የተነገረበት ወቅት ነውና ዝማሬው ይቀጥላል። በምስጋና ነው የምናመሸው። ጥቂት ግን በዚህ ርዕስ ትንሽ እንማማራለን። እግዚአብሔር አባታችን የራቀውን አቅርቦ የተሰወረውን የወንጌል ምስጢር ገልጾ የረቀቀውን አጉልቶ ለኔ ለቆምኩት ለባሪያው ተናጋሪ አንደበትን ለኛም ለናንተም ደግሞ የምትሰሙበትን የምታስተውሉበትን አንደበቱን ልቦናውን እግዚአብሔር አምላካችን ይስጣችሁ ይስጠን። ቆሞ ለመናገር ቁጭ ብሎም ለመስማት ጥበብ ከእግዚአብሔር ሲሰጥ ነውና እግዚአብሔር ለሁላችንም ጥበቡን ይስጠን። እስኪ ለትምህርትነት ያነሳነውን ርዕስ ሁላችሁም እንድትናገሩት በእግዚአብሔር ፍቅር ሆኜ ጠይቃችኋለሁ። ዘውትር በሉ እግዚአብሔርን እያመሰገኑ በቤተ መቅደስ ኖሩ። ዘውትር ማንን እያመሰገኑ? በየት ኖሩ? እስኪ ሁላችሁም ይህንን ቃል፣ ይሄ መለኮታዊ ቃል ነው። ይህ ቃል የሰው ሳይሆን የእግዚአብሔር ነው። ምድራዊ ሳይሆን ሰማያዊ ቃል ነው። ይህ ቃል ሥጋዊ ሳይሆን መንፈሳዊ ቃል ነው። ይህ ቃል
ያዘኑትን የሚያጽናና የወደቁትን የሚያነሳ የተሰበሩትን የሚጠግን ቃል ነው። ሕያው ነው ቃሉ። ይሰራናል፣ ያንጸናል፣ ይገነባናል። ይህ ቃል ሐዘንን አስወግዶ ደስታን የመስጠት እንባን ከዓይን ላይ ሐዘንን ከልብ ላይ የማስወገድ ኃይል አለው። የእግዚአብሔር ቃል የእግዚአብሔር ልጆች ስንሰማው ብቻ አይደለም፣ ስንናገረውም እንረጋጋለን፣ እናርፋለን፣ እንቀደሳለን። ቃሉ ራሱ ያነጻል። ስለዚህ ድምፃችሁን ከፍ አድርጋችሁ እንድትመሰክሩ በድጋሜ ጠይቃችኋለሁ። ዘውትር በሉ እግዚአብሔርን እያመሰገኑ በቤተ መቅደስ ኖሩ። በየት ኖሩ? ማንን እያመሰገኑ? እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለአምላካችን ይሁን። የሉቃስ ወንጌል ምዕራፍ 24 ቁጥር 53 ላይ የሚገኝ መለኮታዊ ቃል ነው። የኔና የእናንተ አምላክ ሕያው እግዚአብሔር የድንግል ማርያም ልጅ ኢየሱስ ክርስቶስ የእኛን ሞት ሞቶ ሙስና መቃብርን ደግሞ አጥፍቶ በሦስተኛው ቀን ከሙታን ተለይቶ ተነስቶ እስከ 40 ቀን ድረስ ለአባቶቻችን ለሐዋርያት ሥርዓተ ቤተ ክርስቲያንን መጽሐፈ ኪዳንን ሥርዓተ ቤተ ክርስቲያንን ካስተማራቸው በኋላ በ40ኛው ቀን አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትነብዙ ኃይለ ማርያም ብሎ እየባረካቸው እናንተ ግን በኢየሩሳሌም ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ቆዩ ብሎ እንዳረገ በዚህ ሰሞን የሚነገርበት ቃል ነው። የእሱ ትንሣኤ የሁላችንም ትንሣኤ ነው። ራሱ እኮ ትንሣኤ ነው። የእግዚአብሔር ልጆች ለእሱ ትንሣኤው አያስደንቅም። አነ ውእቱ ትንሣኤ ወሕይወት ዘይአምን ብየ እመኒ ሞተ የሐዩ ብሏል። ትንሣኤና ሕይወት እኔ ነኝ፣ በእኔ የሚያምን ቢሞት እንኳን ምን ይሆናል አለ? ሕያው ይሆናል። እኔ ምንድን ነኝ ያለው? ትንሣኤ ነኝ ነው ያለው። ራሱ ትንሣኤ ነው። ለአንዳንዶች ትንሣኤ ቀን የሚመስላቸው አሉ። ለአንዳንዶች ትንሣኤ ቄጤማ መጎዝጎዝ፣ ቡና ማፍላት፣ ለአንዳንዶች ትንሣኤ በግ ማረድ፣ ፍየል ማረድ፣ በሬ ማረድ የሚመስላቸው አሉ። ለአንዳንዶች ትንሣኤ ዳቦ መጋገር፣ ዳቦ መቁረስ የሚመስላቸው አሉ። ትንሣኤ ግን ማን ነው? ራሱ ክርስቶስ ነው። ክርስቶስ ሕይወት ነው። ክርስቶስ ትንሣኤ ነው። ክርስቶስ ሰላም ነው። እኔ ያለ ትንሣኤና ሕይወት ነኝ፣ በእኔ የሚያምን ቢሞት እንኳን ለዘላለም ሕያው ነው ያለው ራሱ ትንሣኤ ነው። በሦስተኛው ቀን የኔና የእናንተ አምላክ ከሙታን መካከል ተለይቶ ተነሳ። ለአባቶቻችን ለሐዋርያት 40 ቀን ጥቂትም ሆነው ብዙም ሆነው እየተገለጸላቸው ሲያስተምራቸው ከቆየ በኋላ በ40ኛው ቀን ወምዝ አውጾሙ አፋ እስከ ቢታንያ እንዳል ወደ ቢታንያም ምን አላቸው ይላል? አወጣቸው። ከሰፈር አወጣቸው፣ ከመንደር አወጣቸው። እግዚአብሔር ልጆች ይልቁንም ካህናት እንዲሁም ክርስቲያኖች እኛ መንደርተኛ እንድንሆን እግዚአብሔር አይፈልግም። ዘረኛ እንድንሆን ጎጠኛ እንድንሆን አይፈልግም። አወጣቸው ከሰፈር ከመባረኩ በፊት እግዚአብሔር እኛንም ከቋንቋ ከነገድ ከዘር እንድንወጣ እግዚአብሔር ይፈልጋል። እግዚአብሔር ካወጣቸው በኋላ ነው የባረካቸው። እስከ ቢታንያ ካወጣቸው በኋላ እየባረካቸው ከፍ ከፍ እያለ ዓይናቸው ማየት እስኪሳነው ድረስ በመለከት በመላእክት ዝማሬ በያሬድ ዝማሬ
የኔና የናንተ አባት የኔና የናንተ አምላክ አረገ። ደቀ መዛሙርቱ በሉቃስ ወንጌል ላይ እንደተገለጸልን ያ ሲራቡ የሚመግባቸው፣ ሲታመሙ የሚፈውሳቸው፣ ሲወድቁ የሚያነሳቸው ያ አምላካቸው ያ መምህራቸው ሁሉን ጥለው የተከተሉት አምላክ እያዩት ከፍ ከፍ ብሎ ባረገበት ሰዓት ፈዘው ደንግጠው ቆመው ነበረ። መላእክት መጥተው እንዲህ አሏቸው ይላል፣ እናንተ የገሊላ ሰዎች ሆይ ስለምን ቆማችኋል? ስለምን ፈዛችኋል? ስለምን ደንግጣችኋል? ይሄ ከእናንተ ሲሄድ ያያችሁት ኢየሱስ ሲሄድ እንዳያችሁት እንዲሁ ደግሞ ተመልሶ ምን ይላል አላቸው? ይመጣል አሏቸው። ተመልሶ ምን ይላል? ይመጣል። ይሄ ሲሄድ ያያችሁት ኢየሱስ፣ ይሄ ያረገው ኢየሱስ፣ ከፍ ያለው ኢየሱስ እንዲሁ ሲሄድ እንዳያችሁት ተመልሶ ምን ይላል? ይመጣል። ይሄ አጽናናቸው፣ ይሄ ያረጋጋቸው። ያረገው አምላካቸው ቢሆንም ጌታቸው ቢሆንም ተስፋቸው ቢሆንም አእምሯቸው ልባቸው አረገ። አእምሯቸው አብሮ ከነሱ ጋር አረገ። ወደ ሞት ድል እንደተነሳ የእሱ እርገት ደግሞ የሁላችንም መሆኑ ስለገባቸው ወደ ኢየሩሳሌም ሲመለሱ በደስታ ነው የተመለሱት። አስቡት እንግዲህ የተለያቸው እኮ ጌታቸው አምላካቸው ግን ወደ ኢየሩሳሌም ሲመለሱ በምን ተመለሱ ነው የሚለው? በደስታ ነው የተመለሱት። ደስ እያላቸው ነው የተመለሰው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁንልን። ለምንድነው ደስ የተሰኙት? እስከ ቢታንያ ወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከነርሱ ተለየ፣ ወደ ሰማይ አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። በብዙ ደስታ ወዴት ተመለሱ? ወደ ኢየሩሳሌም። በላይ በአባታችን መንግሥት የእግዚአብሔር ልጆች እኛም ስፍራ አለ። ሀገራችን በሰማይ እንደሆነ መንገዱን ከፈተልን፣ መንገዱን አሳየን። ለእሱ እርገት ምንም አይደለም። የእሱ እርገት የእኛ እርገት ነው። አስቀድሞ በዮሐንስ ወንጌል በምዕራፍ 14 ላይ እንደሚሄድ እንደሚሞት እንደሚለያቸው ሲነግራቸው ሐዋርያት ይፈሩ ነበር፣ ይደነግጡ ነበር። ሐዘን እንደ ሰራዊት ይወራቸው ነበር። ቀን ይጨልምባቸው ነበር። ሜዳው ገደል ይሆንባቸው ነበር። ሰማይ ይደፋባቸው ነበር። አዎ ያለሱ መኖር ከባድ ነው። እግዚአብሔር ልጆች ምንም ላይኖረን ይችል ይሆናል። ሀብት ላይኖረን ይችል ይሆናል። ትዳር ላይኖረን ይችል ይሆናል። ልጆች ላይኖሩን ይችል ይሆናል። የእግዚአብሔር ልጆች ያለ እግዚአብሔር መኖር ነው ከባድ። እንደሚለያቸው ሲነግራቸው ከፍቷቸው ነበር። በኋላ በዮሐንስ ወንጌል በምዕራፍ 14 ቁጥር 1 ጀምሮ ኢይደንግሥክሙ ልብክሙ እመኑ በእግዚአብሔር ወእመኑ በየ እያለ ይነግራቸው ነበር። ልባችሁ አይታወክ፣ በእኔ እመኑ፣ በእግዚአብሔር እመኑ። በአባቴ ቤት ብዙ መኖሪያ አለ ካለ በኋላ እመጽእ ካዕበ ወእነሣክሙ ኀቤ ከመ ተሐልዉ አንትሙ ኀበ ሀሎኩ አነ ይላቸው ጀመረ። እኔ የሚሄደው ለእናንተ ስፍራ ላዘጋጅ ነው። እኔ ባለሁበት እናንተ ትኖሩ ዘንድ መጥቼ ወስዳችኋለሁ እያለ ያረጋጋቸው ነበር። እንዴት የሚያጽናና ቃል ነው! እኔ የሚሄደው ለእናንተ ምን ላዘጋጅ ነው? ስፍራ ላዘጋጅላችሁ ነው ይላችሁ። እኛ ክርስቲያኖች በስሙ የምናምን የእሱን መንገድ የምንከተል ስፍራ አለን፣ መኖሪያ አለን። ዘአይን ኢርኤ ወእዝኒ ሰምዐ ውስተ ልበ ሰብእ ዘይትሐለ ዘአስተዳለወ እግዚአብሔር ለእለ ያፈቅርዎ እንደተባለ የሰው አይን ያላያት የሰው ጆሮ ያልሰማት ነገር ግን እግዚአብሔር ለወዳጆቹ ያዘጋጃት ምን አለች? መንግሥት አለች። እኔ የሚሄደው
ለእናንተ ስፍራ ላዘጋጅ ነው። እኔ ባለሁበት እናንተ ትኖሩ ዘንድ መጥቼ ምን እላችኋለሁ? ወስዳችኋለሁ። የሚወስደን የእግዚአብሔር ልጆች ወይም ደግሞ የሚመጣው ከእርሱ ጋር ለዘላለም ሊያኖረን ነው። እዛ ሞት የለም፣ እዛ ጭንገፋ የለም፣ እዛ የደም መፋሰስ የለም፣ እዛ የሰሜን የደቡብ የምስራቅ የምዕራብ፣ እዛ አማራ፣ ጉራጌ፣ ኦሮሞ፣ እዛ ትግሬ፣ ሀዲያ መባባል የለም። እዛ ጨለማ የለም። በራእይ ላይ እንደተገለጸው ወአልቦን ከሌሊት ወይ ይፈቅዱ ብርሃነ ማህቶት ወይ ብርሃነ ፀሐይ እስመ ያበር እግዚአብሔር በላይ ሊሆኑ እንደተባለ ከዚህ በኋላ ጨለማ የለም። የመብራት ብርሃን አያስፈልጋቸው፣ የፀሐይ ብርሃንም አያስፈልጋቸው። ራሱ በጎ በእነርሱ ላይ ምን ይላል? ያበራላቸዋል ይላል። እዛ ጨለማ የለም። የእግዚአብሔር ልጆች እዛ ሀብታም ድሃ የለም፣ እዛ ቀይ ጥቁር የለም፣ እዛ ገዢ ተገዢ የለም፣ እዛ አከራይ ተከራይ የለም፣ እዛ ትንሽ ትልቅ የለም። ወንዶች ሁሉ የ30 ዓመት ጎልማሳ፣ ሴቶች ሁሉ የ15 ዓመት ቆንጆ ሆናችሁ ያለ እርጅና፣ ያለ ድካም፣ ያለ ጉስቁልና፣ ያለ መራብ፣ ያለ መጠማት የምንኖርባት ሌላ ዓለም አለ። እግዚአብሔር ልጆች ሌላ ዓለም አለ። የማይጠገብ የማይሰለች ሌላ ዓለም አለ። እርገቱ ይሄን ነው። ይሄንን ነው እርግጠኛን ሆነን እንድንናገር ያደረገን እርገት ነው። በትንሣኤው ትንሣኤያችንን በእርገቱም እርገታችንን ያረጋገጠልን ሌላ ሕይወት እንዳለ ማለት ነው። ያረገው እኮ የእግዚአብሔር ልጆች የኔና የእናንተ ሥጋ የድንግል ማርያም ሥጋ እኮ ነው ያረገው። ለክርስቶስማ ለአምላክማ ወረደም ሲባል ከላይ ሳይታጣ ከላይ ሳይጎድል ነው። በምድርም ሳይጨመር ነው። አረገም ሲባል ከላይ ከታች ሳይታጣ ነው። ያረግነው ግን እናንተ ነን። በገነት ተሰዶ የነበረው የአዳም ሥጋ አትብላ የተባለውን ዕፀ በለስ በልቶ በፍርሃት በጭንቀት በውርደት ይኖር የነበረ የአዳም ሥጋ ነው ያረገው። ይኸውላችሁ የእርገቱ ምስጢር ሲገባን ሁላችንም ልክ ሐዋርያት ክርስቶስ ካረገ በኋላ ዘወትር እግዚአብሔርን እያመሰገኑ በቤተ መቅደስ ምን አሉ ነው የሚለው? ኖሩ በቤተ መቅደስ እግዚአብሔርን እያመሰገኑ እሱ ያረገው ለምን እንደሆነ ምስጢሩ ስለገባቸው ሞት ለዘላለም ስለተወገደ ሞት ለዘላለም ስለተሸነፈ ነው። ደግሞ የእሱ እርገት የእኛም እርገት እንደሆነ ስለገባቸው ያረግነው እኛንን ያሳረገው እኛን ነው። በኤፌሶን ምዕራፍ 2 ቁጥር 6 ላይ ወአንሳአነ ወአንበረነ ምስሌሁ በሰማያት በክርስቶስ ኢየሱስ ይላል። ከእርሱም ጋር አስነሳን በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱም ጋር አስቀመጠን ይላል። እስኪ ይህንን ቃል ሁላችሁም ተናገሩ። እንዴት ደስ የሚል ቃል ነው! ከእርሱም ጋር አስነሳን በሉ። ድምፃችሁ አይሰማም። ከማን ጋር አስነሳን? ከእርሱም ጋር አስነሳን በሉ። በክርስቶስ ኢየሱስ በሰማያዊ ስፍራ ከእርሱም ጋር አስቀመጠን። ክብር ምስጋና ለአምላካችን ይሁንልን። ይሁንላችሁ ከእርሱ ጋር አስነስቶናል። በሰማያዊ ስፍራ በክርስቶስ ኢየሱስ ከማን ጋር አስቀመጠን? ከራሱም ጋር ነው ያስቀመጠን። ያ ሥጋ ነው ያረገው። የኔና የእናንተ አምላክ ምን ይላቸው ነው?
ረዮ ደዌ ወገሬ ይሏቸው ነበር። እኔ እንደሆንኩ ምን በሉ ይላቸዋል? እጆቼን እዩ ጎኔን ዳብሱ ይላቸው ነበር። እንዲህም እያሉ አያምኑም ነበር፣ አይረዱትም ነበር። እንጀራ አምጡም እያለ አብሯቸው ምን ይል ነበረ? ይበላ ነበረ። አሁን ከትንሣኤ በኋላ ይውላችሁ እንኳን እሱ እኛም አንበላም፣ እኛም አንጠጣም። አንዴ ከእሱ ጋር ከኖርን መኖር ከጀመርን በኋላ እዛ አይበላም፣ እዛ አይጠጣም። ራሱን ነው የምንበላው፣ ራሱን ነው የምንጠጣው፣ ራሱን ነው የምናሸተው፣ እሱን ራሱን ነው የምንለብሰው። እሱ ግን እጆቼን እዩ ጎኔንም ዳብሱ እያላቸው አያምኑም ስለነበረ ከእነሱ ጋር ይበላ ነበር። ለምን? በሥጋ ወራት ከእነሱ ጋር አብሮ ይበላ ይጠጣ ስለነበረ ያንን አይተው እንዲረዱ ለማድረግ ነበረ። ስለዚህ እኔና የእናንተ አምላክ ይሁንላችሁ ያደረገው ወአንሣእነ ወአንበረነ ምስሌሁ በሰማያት እንደተባለ ከእርሱም ጋር አስነሳን በሰማያዊ ስፍራ በክርስቶስ ኢየሱስ ከእርሱም ጋር አስቀመጠን እንደተባለው ለዘላለም ሞት ሆይ መውጊያ የት አለ? ሲኦል ሆይ ድል መንሣት የት አለ? እያልን እየዘመርን እያሸበሸብን እልል እያልን ለዘላለም የምንኖርበት ሌላ ዓለም አለ። ክብር ምስጋና ለአምላካችን ይሁንልን። ይሄንን ስለተረዱ ነው ዘወትር እግዚአብሔርን እያመሰገኑ በየት ኖሩ ይላል? በቤተ መቅደስ ኖሩ። ምስጋና የእግዚአብሔር ነገራችን ይለውጥልናል፣ ነገራችን ይቀይርልናል። ስለተመቸን ብቻ አይደለም፣ ባይመቸን በዚህ ግን ደስ ያልተሰኘ ደግሟል። ወንጌል ሲሰበክ፣ ዝማሬ ሲዘምር፣ በጎ ሥራ ሲሰራ የሚከፋው ደግሞ ዲያብሎስ አለ። መጽሐፉ ምን ይላል? ጌቶቿም የትርፋቸው ተስፋ እንደወጣ ባዩ ጊዜ ጳውሎስንና ሲላስን ያዟቸው፣ አሰሯቸው፣ ደበደቧቸው፣ ልብሳቸውን ገፈፏቸው፣ ወደ ወህኒም ጣሏቸው ይላል። ከባድ ነው። አስቡ። ወንጌል ስለሰበኩ ሰው ስላዳኑ ጳውሎስና ሲላስ አልተጨበጨበላቸው፣ አልተሞገሱም፣ አልተወደሱም። ይልቁንም ታሰሩ፣ ተደበደቡ፣ ልብሳቸውን ተገፈፉ፣ ራቁታቸውን ወህኒ ቤት እንዲገቡ ተደረጉ። ያሳዝናል። ግን ቁጥር 25 ላይ በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ ይላል እግዚአብሔርን በዜማ ያመሰግኑት ነበረ ይላል። መንፈቀ ሌሊት በሆነ ጊዜ ጳውሎስና ሲላስ ምን ይሉ ነበረ? እየጸለዩ በዜማ ማንን ያመሰግኑ ነበረ? እግዚአብሔርን ያመሰግኑ ነበር። እንዴት መታደል ነው! እስር ቤት እኮ ነው ያሉ፣ ጨለማ ውስጥ እኮ ነው ያሉ። ልብሳቸው እኮ ተገፏል፣ ተርበዋል፣ ተጠምተዋል፣ በጨካኞች እጅ ወድቀዋል። አላጉረመረሙ፣ ይልቁንም በዜማ እየጸለዩ እግዚአብሔርን ያመሰግኑ ነበር ካለ በኋላ እስረኞቹም ያዳምጧቸው ነበር። ድንገትም የወህኒው መሠረት እስኪናወጥ ድረስ ታላቅ የምድር መንቀጥቀጥ ሆነ። በዚያን ጊዜም ደጆች ሁሉ ተከፈቱ፣ የሁሉም እስረኞች ተፈታ ይላል። ክብር ምስጋና አምላካችን ይሁን። አያችሁ፣ በምስጋና እንዲህ ነው። በምስጋና የታሰርንበት ሰንሰለት ይወልቃል፣ ይፈታል። በምስጋና የወደቁ ይነሳሉ፣ ያጡ ያገኛሉ። በምስጋና የተዘጋ ሁሉ ይከፈታል። በማጉረምረም ምን የሚመጣ ነገር የለም። ሐዋርያት ይሄ ስለገባቸው ነው ዘወትር እግዚአብሔርን እያመሰገኑ በየት ኖሩ? በቤተ መቅደስ። በቤተ መቅደስ ደግሞ ራሱ ክርስቶስን ነው የምናገኘው። በረድኤት ሳይሆን በአካል እናገኘዋለን። እዚህ ስፍራ ክርስቶስ በአካል ይገኛል። በዚህ ስፍራ ክርስቶስ ልቡ አለ፣ ዓይኑ አለ። በዚህ ስፍራ በአካል ነው የምናገኘው እግዚአብሔር ልጆች። ደቀ መዛሙርቱ
ዘወትር እግዚአብሔርን እያመሰገኑ አንዳንድ ጊዜ አይደለም፣ አልፎ አልፎ አይደለም፣ ሲመቻቸው ብቻ አይደለም፣ ሲጠግቡ ሲረኩ ብቻ አይደለም፣ ዘወትር። እኛም ከዚህ መማር አለብን። የእግዚአብሔር ልጆች ዘወትር ከእግዚአብሔር ቤት መጥፋት የለብን። አሁን ቅድም ሲዘመር የሰማችሁት ዝማሬ፣ በዝማሬው ውስጥ ያገኛችሁት ደስታ፣ ያገኛችሁት በረከት የት ታገኙታላችሁ? የት ቦታ ይሄንን ዝማሬ እናገኘዋል? ይሄን ደስታ የት እናገኘዋል? ይሄን ሰላም የት እናገኘዋል? የትም አናገኘው። ሐዋርያው ቅዱስ ጳውሎስ እኛስ ሀገራችን በየት ነው ያለው? በሰማይ ነው። በምድር ያለው ቤታችን ቢፈርስም በሰው እጅ ያልተሰራ እግዚአብሔር ራሱ ያነጸው መኖሪያ አለን። ይህንን ነው እርገቱ የሚያስገነዝበን እግዚአብሔር ልጆች። እኛ ሁላችን ከመላእክት ጋር ሳናገባ ሳንጋባ ሳንወልድ ሳንዋለድ የምንኖርበት ሌላ ዓለም አለ። ይሄ ሁላችሁ ይሄ የሚፈርሰው ይሄ የሚበሰብሰው አካል የማይፈርስ የማይበሰብስ አካል ሆኖ ይነሳል። ይዘራ በዘ ይማስል ወይትነሳ በዘ ይማስል ይላል። ይሄ የሚፈርሰው ይሄ የሚበሰብሰው የማይፈርስ የማይበሰብስ አካል ሆኖ ይነሳል። ዳግመኛ ይመጣል፣ እኛንም ይወስደናል። ለዘላለም እስከ በሌለበት ሕይወት እዛ እንባ ማፍሰስ የለም፣ እዛ ጉስቁልና የለም፣ እዛ ረሃብ የለም። ራሱን ፊት ለፊት እያየነው ለዘላለም የምንኖርበት ሌላ ዓለም አለ። ይሄ ነው ሐዋርያትን ያስደስታቸው የነበረው። ይሄ ነበር ያዘምራቸው የነበረው። እኔና እናንተም እግዚአብሔር ረድቶን ማለት ነው፣ ካሉት ሁሉ ለይቶ ካሉት ሁሉ መርጦ የእግዚአብሔር ልጆች እዚህ የተገኘ ነው። መሄጃ ስላጣን ከሆነ ኪሳችን ባዶ ስለሆነ ከሆነ እዚህ የተገኘ ነው ተሳስተናል። እግዚአብሔር ስለወደደን ነው፣ እግዚአብሔር ስለፈለገን ነው። እኔና እናንተን በዚህ ቅዱስ ስፍራ ማየት ይፈልጋል። ድምፃችንን መስማት ይፈልጋል። የኔና የእናንተ ድምፅ ሌላው ላያምር ይችላል፣ ሌላው ላይጥም ይችላል። እግዚአብሔር ግን ያንቺን ድምፅ ይፈልገዋል። እግዚአብሔር ግን ያንተን ድምፅ ይፈልገዋል። ይናፍቃል፣ ይናፍቅሻላችሁ። በዚህ ቅዱስ ስፍራ እንድናመሰግነው እንድናከብረው ይፈልጋል፣ እንድንዘምርለት። አንደበት ያለው ሁሉ ማንን ያመስግን ነው የሚለው? እግዚአብሔርን። ድምፅ ያለው ሁሉ ያለው አይደለም። ለሌላው የሚሻክር ድምፅ ለእግዚአብሔር ግን አይሻክረው። አባታችን ነዋ፣ ፈጥሮናላ፣ ሞቶልናላ፣ አርጎልናላ፣ ዳግመኛ ይመጣልናል። ክብር ምስጋና አምላካችን ይሁን። ዳግመኛ ይመጣል፣ ዝማሬውም ይቀጥላል። ስለዚህ ይህን ተስፋ ሰንቀው ነው አባቶቻችን ሐዋርያት በቃ ይሄ ሲሄድ ያያችሁት ኢየሱስ ተመልሶ እንዲሁ ይመጣል ስላሏቸው በምስጋና ዘውትር በቤተ መቅደስ ኖሩ። እኛም አምላካችንን ዘውትር እያመሰገን ነው ማለት ነው። እልል እያልን እየዘመርንለት ጎሎብን ሊሆን ይችላል፣ ታመን ሊሆን ይችላል፣ ቤታችን ሰላም አጥተን ሊሆን ይችላል። ግን ምርጫ የለንም እግዚአብሔርን ከማመስገን ውጭ። ይህችን ቀን ስለሰጠን ይህን የተወለደ ሰዓት ስለሰጠን የእግዚአብሔር ልጆች ብዙዎች እኮ በአልጋ ቁራኛ በደዌ ዳኛ ተይዘው እኮ ሞት አፋፍ መቃብር ደጃፍ ላይ ሆነው እኮ ሞታቸውን የሚጠባበቁ እኮ ብዙዎች አሉ። እኔና እናንተን ደግሞ እግዚአብሔር ረዳን። የጎደለ ነገር ሊኖር ይችላል። ሐዋርያትም እየጎደለባቸው ነው የዘመሩት። ዕለት ዕለት እያመሰገኑ ቤተ መቅደስ የኖሩት ተመችቷቸዋል። እኛም እንደዚሁ ነው መሆን ያለብን። ብዙዎቻችን ሲሳካልን እንጠፋለን፣ ሲመቸን እንጠፋለን፣ ሲጎልብን ደግሞ ወደ እግዚአብሔር እንመጣለን። እግዚአብሔር አባታችን ስለሆነ ግን ሲጎልብንም ስንመጣ ስንታመምም ስንመጣ ፊቱን አያጠቁርብንም። የት ነበርክ የት ነበርሽ ብሎ በሩን አይዘጋብንም። ክብር ምስጋና አምላካችን ይሆንልን። ስለዚህ እግዚአብሔር ልጆች እግዚአብሔርን እያመሰገኑ ዘወትር በቤተ መቅደስ እንደኖሩት እኛም የሐዋርያት ልጆች ነን። የማን ልጆች ነን? የሐዋርያት ልጆች ነን። እኛም እንደነሱ ማለት ነው። በቤተ መቅደሱ ታቦቱ ባለበት፣ መሰዊያው ባለበት፣ ራሱ እግዚአብሔር ባለበት፣ ቅዱሳኑ ባሉበት፣ ድንግል ማርያም ባለችበት
ከዘማሪያኑ ጋር እኛም አብረን እየዘመርን በቤተ መቅደስ ዘውትር መገኘት። ያን ጊዜ የሐዋርያት ሰንሰለታቸው እንደተፈታ ማለት ነው። ምናልባት በችግር ታስረን ይሆናል፣ በኃጢአት ታስረን ይሆናል፣ በነውር ታስረን ሊሆን ይችላል፣ በዘረኝነት ታስረን ሊሆን ይችላል፣ በተለያየ የኃጢአት ገመድ ታስረን ይሆናል። ያን ገመድ ማን ይፈታዋል? እግዚአብሔር ይፈታዋል። እግዚአብሔር ያን ሰንሰለት ይበጥሰዋል። እኛ ግን በቃ ታምነን ዘወትር በቤተ መቅደስ መገኘት ስለሆነው ስላልሆነው ነገር ማንን ማመስገን? እግዚአብሔርን። በነገር ሁሉ ማናመስግተናል እግዚአብሔርን። ሲመቸንም ሳይመቸንም አይመስገን፣ እግዚአብሔር ይመስገን። እህቶቼ፣ ወንድሞቼ፣ አባቶቼና እናቶቼ ይልቁንም በዚህ ዘመን የምንኖር ክርስቲያኖች ኢትዮጵያውያን ብዙ ነገር የሚያሳዝነን አለ። ብዙ አንገት የሚያስደፋ ነገር አለ። ብዙ የሚያስለቅስ ነገር አለ። ዓለሙን ካየነው፣ ሁኔታውን ካየነው፣ የሚደረገውን ካየነው ብዙ የሚያስተክዝ ነገር አለ። ግን ትካዜን በማን ላይ ጣል ተብሏል? በእግዚአብሔር። ይሄ ነገር ይለወጣል። ይሄ ነገር ይቀየራል። እግዚአብሔር ነገርን ይለውጣል። ታሪክን ይቀይራል። እግዚአብሔር እንዲሆኑ አይቀርም። በነገር ሁሉ ግን ማይመስገን እግዚአብሔር ይመስገን። አንዳንድ ጊዜ በኃጢአታችን ነው ይሄ የሆነው። እግዚአብሔር ፈርዶብን አይደለም። የራሳችን ኃጢአት፣ የራሳችን ነውር፣ የራሳችን ይልቁንም እኛ አገልጋዮች የምንባለው ጭምር ማለት በቤተ መቅደስ ውስጥ ያለ ክርስቲያን እንመስላለን። አለባበሳችን መልካም ነው፣ ስራችን ግን አንዳንዶቻችን መልካም አይደለም። ቤተ ክርስቲያኑ ዘረኝነት አለ፣ ቤተ መቅደሱ ዘረኝነት አለ፣ ቅኔ ማህሌቱ ዘረኝነት አለ፣ ምዕመናኑ ዘረኝነት አለ። ይሄ ተደምሮ የኃጢአታችን ውጤት ነው። የእግዚአብሔር ልጆች የሆኑ ሆኖ ግን ሐዋርያት ማንን እያመሰገኑ የኖሩት? እግዚአብሔርን። ይመጣል፣ ይለውጣል፣ ይቀየራል። ለዘላለም ሞት በሌለበት እንባ ማፍሰስ የሌለበት ያን ጊዜ እንባ ከዓይን ላይ ይታበሳል ይላል። በቃ ያን ጊዜ ለዘላለም ማለት ነው ሐዘን በሌለበት ጭንገፋ በሌለበት የምንኖርበት ሌላ ዓለም አለ። መጽሐፉ ሲናገር ጻድቃን በዛን ዘመን በአባታቸው መንግሥት እንደ ፀሐይ ይበራሉ ነው የሚለው። እኛ ከፀሐይ ደምቀን ማለት ነው የምንኖርበት ሌላ ዓለም አለ። እግዚአብሔር ልጆች በዚህ ዓለም ላይ ስንኖር በቤት ኪራይ የምንሰቃይ፣ በኑሮ ጉድለት የምንሰቃይ ሰዎች ኖር ይሆናል። ግን ይሄ ሁሉ ያልፋል፣ ይሄ ሁሉ ይቀራል። እዛ አከራይ ተከራይ የለማ፣ እዛ ገዢ ተገዢ የለማ፣ እዛ ሀብታም ድሃ የሚባል የለማ። እንዳልኳችሁ በቅዳሴ አትናቴዎስ ላይ አልቦ አሜሃ ጸሊም ወቀይ አጭር ሆነው አለ አሃዱ አካል ዋዶ ህብር፣ አጭርና ረጅም የለም፣ ቀይና ጥቁር የለም፣ አንድ አይነት መልክ፣ አንድ አይነት ቁመት ኖሮ ነው የምንኖረው። ክብርና ምስጋና ለአምላካችን ይሁንልን። እግዚአብሔር አምላክ ዝማሬያችንን ይቀበልልን። ዘወትር እግዚአብሔርን እያመሰገኑ በቤት ኖሩ፣ በቤተ መቅደስ ኖሩ። እንድናመሰግን አምላካችን ይርዳን። ይቆይ።